እንዴት ናችሁ ጋይስ? ሰላም ነው። ይሄ የሳጁታሪየስ ሪደምሽን ሁለተኛው ክፍል ነው። ሳጁታሪየስ ላይ እየሰራን ካለናቸው ቪዲዮዎች ይሄ ሁለተኛው ነው። ፓርትቱ ስለ ሪሌሽንሺፑ ዳይናሚክስ ነው የምናወራው። ሪሌሽንሺፑ የሳጁታሪየስ እንዴት ነው የሚሆነው፣ እንዴት ነው እየሆነ ያለው፣ ወይ ደግሞ እንዴት ነው መሆን ያለበት የሚለውን ነው የምናየው። ለምንድን ነው ሳጁታሪየስ ከተሳሳተ ሰው ጋር የሚወድቀው ወይም ደግሞ ትክክለኛውን ሰው የሚያጣው እንልና ማለት ነው። ሳጅታሪየስ እንደምታውቁት ማለት ነው ቶሎ ወይም በቀላሉ በፍቅር አይያዝም ወይም በፍቅር አይወድቅም። ብዙ ጊዜ ሳጅታሪየስ ግራ የሚያጋባው ነገር ምንድን ነው? ባለበት የህይወት ደረጃ በላይፍ ፌዙ ላይ የተመሰረተ ነው ምርጫው ማለት ነው። ይህንን በደንብ ሳብራራላችሁ ይገባችኋል። ሳጅታሪየስ ከመሮጥ ብዛት ሲደክም ወደ ጥልቅ ስሜታዊ መዳረሻ ይሳባል። ወደሚረዳው ለስለስ ወዳለው ወደ ደህንነት እሱ እዛ ሰው ጋር ሲሆን ደህንነት እንዲሰማው ከሚያደርገው ነገር ጋር አትራክትድ ይሆናል ወይም ይሳባል ማለት ነው። ልክ ስለሆነ አይደለም፣ ግን እነሱ በህይወት ሂደት ስለደከሙ ነው ማለት። ልክ ስለሆነ አይደለም ማለት ለነዛ ሰዎች የሚሳቡት ኦልሬዲ በመጡበት መንገድ ስለደከማቸው፣ ብዙ አሰልቺ ነገር ስላጋጠማቸው እነሱ ባሉበት የህይወት መንገድ ነው ምርጫቸውን የሚወስኑት ማለት ነው። ከዛ ሳጅታሪየስ በጥልቀት እንዳይታይ ይፈራል። የሚያሳድዱት አእምሮን የሚያነቃቃው ጨዋታ፣ ቀልድ፣ ውህደት። አሁን ሳጅታሪየስን የሚያስደስተው አእምሮን የሚያነቃቃ ጨዋታ፣ ቀልድ፣ እንደገና ደግሞ ይሄ ኬሚስትሪ የምንለው ውህደት ይኖረዋል። ያኔ በህይወት እንዳለ ይሰማዋል። ነገር ግን ከእውነተኛው ውህደት ይቆጠባል። ይሄ ከእውነተኛው የፍቅር ግንኙነት ወይም ከዛ ስሜት ራሱን ይቆጥባል። እንግዲህ አሁን እዚችኛዋ ፓርት ላይ ነው ሌላ ቦታ ማትሰሙትን ወይ ደግሞ እስካሁን ፊገር አውት ማድረግ ያልቻላችሁትን አንድ ሚስጥር ልንገራችሁ። ሳጅታሪየስ የፍቅር አጋሮቻቸውን አይመርጡም። የሚመርጡት ራሳቸው ያሉበትን የህይወት ስቴት ወይም የህይወት ደረጃ ነው። ያ ማለት ምንድን ነው? በጣም ወጣት ሆነው ወይ የሆነ ጎልማሳ ሲሆኑ ወይ በሆነ እድሜያቸው ላይ የሚመርጡት ነገር ይለያያል ማለት ነው። ለዛ ለቆሙበት ነገር የሚመቻቸውን ነገር ነው የሚመርጡት። ለዛ ነው ተመሳሳዩ ሳጁታሪየስ የተለያዩ ሳይኖችን በተለያየ ጊዜ የሚመርጠው ማለት ነው። አይ ሆፕ ይህንን በደንብ አንደርስታንድ ብታደረጉት ደስ ይለኛል። ራሳችሁ ተመሳሳይ ናችሁ። እንግዲህ አንድ ሰው ተመሳሳይ ነው አይደለ? ግን በህይወት ደግሞ የተለያየ ስቴፕ ላይ ይሆናል። ግን ያኔ ያንን የሚመጥን ያንን ነገር ሃንድል ማድረግ የሚችል የተለያየ ሳይን ያለው ሰው ይመርጣል ማለት ነው። እና መጥፎ ውህደት ኦር ባድ ኮምፓቲቢሊቲ የሚለው ማለት ነው። ችግሩ ግን ምንድን ነው? ራሱ ሳጅታሪየስ የተለያየ ቦታ ላይ ሆኖ የተለያዩ ሳይኖችን ስለሚመርጥ ነው። አሁን እንግዲህ ወደ እርማቱ እንሂድ፣ ወይም ደግሞ ምንድነው ማድረግ ያለበት ወደሚለው ማለት ነው። ትክክለኛው ምልክት ለእኔ አሁን ሳጅታሪየስ ሲጠይቅ ማለት ነው፣ ትክክለኛው ምልክት ከኔ ጋር የሚሄደው የቱ ነው ከማለቱ በፊት ሳጅታሪየስ መጠየቅ ያለበት ምንድን ነው? አሁን የምፈልገው ምቾት ነው ወይስ እድገት ነው? ኮንፈርት ነው ወይስ ግሮዝ ነው ብሎ ነው መጠየቅ ያለበት። ምክንያቱም በእነዚህ ላይ ዲፔንድ ስለሚያደርግ አንዳንዴ ምቾት እንፈልጋለን፣ አንዳንዴ ደግሞ
ምቾት ሊፈልግ ይችላል ሳጁታሪየስ፣ አንዳንዴ ደግሞ ግሮት ሊፈልግ ይችላል። ሶ ለዚህ ነው አብዝተው በፓይሲስ ኢነርጂ ዙሪያ ሳጁታሪየስ የሚሽከረከረው፣ ወይም ደግሞ በጀሚናይ ታይፕ አይነት በጀሚናይ አይነት ዳይናሚክስ ውስጥ የሚሳበው። ተመሳሳይ ነው ሳጁታሪየስ፣ ግን አንዳንዴ በፓይሲስ ኢነርጂ ይሳባል፣ አንዳንዴ ደግሞ በጀሚናይ ዳይናሚክስ ይሳባል ማለት ነው። ስለዚህ ጥያቄው መሆን ያለበት ምንድን ነው? የትኛው ኮከብ ነው ከኔ ጋር የሚሄደው ምናምን ብሎ ሳይሆን መጠየቅ ያለበት እኔ ምንድን ነው የምፈልገው በህይወቴ? ምቾት ነው የምፈልገው ወይስ እድገት ነው የምፈልገው ብሎ ነው ማሰብ ያለበት። የተለያዩ ምልክቶች ግን ደግሞ ተመሳሳይ ትምህርት ማለት ነው። የዛሬው ቪዲዮችን እዚህ ላይ ነው የሚያልቀው። ግን ክፍል 3 ላይ ሳጁታሪየስ ይህንን ተመሳሳይ ዑደት ኦር ፓተርን የመደጋገም ልምዱን ማለትም የተሻለ እያወቀ እንኳን ስህተት መሆኑን እየገባው እንኳን ለምን እንደሚደጋግም ፓርት 3 ላይ ሰራላችኋለን። በደንብ ሰራላችኋለሁ። ላይክ በደንብ አብራርቼ ሰራላችኋለሁ። ይህንን ሴቭ አድርጉት እና ሳጁታሪየሶች ማለት ነው በተደጋጋሚ ወደ እናንተ አትራክት እያደረጋችሁ ያላችሁትን ሳይን ኮሜንት ታደርጉልኛላችሁ ማለት ነው። የምትፈልጉትን አይደለም ባይ ዘ ዌይ ማለት የምትፈልጉትን ሳይሆን ኦልሬዲ አትራክት እያደረጋችሁ ያላችሁትን ነው ያልኩት። ቴንኪዩ በጣም ፔጃችንን ፎሎ አድርጉ፣ ሼር አድርጉት። እርግጠኛ ሆኜ ነው የምነግራችሁ ትጠቀማላችሁ።